ሰውና ጅብ ወዳጅ ሆነው በአንድ ላይ ይኖራሉ። በየምሽቱ የጅብ አውራ በመባል የሚታወቁ የተመረጡ ሰዎች የስጋ ቁራጮችን በቅርጫት ይዘው ወደ ከተማዋ ዳርቻ ይወጣሉ። ከዚያም በጨለማ ውስጥ የሚያሽካኩ ጅቦችን በስማቸው እየጠሩ መጋበዝ ይጀምራሉ። ታዲያ እንዴት ይህ በሰውና በአውሬ መካከል ያለ የማይታመን ግንኙነት ሊፈጠር ቻለ? ይህች ከተማ በቅጥሯ ውስጥ የደበቀችው ሚስጥርስ ምንድነው? ዛሬ የሰላም ከተማ ወደ ተባለችው በዩኔስኮ የዓለም ቅርስነት ወደ ተመዘገበችውና በአንዳንዶች ዘንድ ከመካ መዲና እና ኢየሩሳሌም ቀጥላ አራተኛዋ የእስልምና ከተማ ተብላ ወደምትጠራዋ ወደ አስደናቂዋ ሐረር እንወስዳችኋለን። ከጅብ አውራዎች እስከ ጥንታዊ መስጊዶቿ፣ ከቀለማማ ቤቶቿ እስከ ቡናዋ መዓዛ ድረስ የጀጎልን ቅጥር አልፈን የሐረርን እውነተኛ መልክ እንፈልጋለን። አብራችሁን እንቆዩ። የሐረርን ሚስጥር ለመረዳት መጀመሪያ ወደ 16ኛው መቶ ክፍለ ዘመን መጓዝ አለብን። በወቅቱ የሐረር መሪ የነበረው አሚር ኑር ኢብን ሙጃሂድ ከተማዋን ከውጭ ጥቃት ለመከላከል አንድ ታላቅ እቅድ አወጣ። ከተማዋን በሙሉ በድንጋይ ቅጥር ማጠር። ይህ ግንባታ እንዲሁ ድንጋይ እየደራረበ የተሰራ የጠበቀ አጥር አልነበረም። ይልቁንም አሚር ኑር አንድን ባህል፣ እምነትና ልዩ የአኗኗር ዘይቤ በቅጥር ውስጥ እያጠረ ከቀረው ዓለም የተለየ ዓለም እየፈጠረ ነበር። ይህ ቅጥር ጀጎል በመባል ይታወቃል። 3.5 ኪሎ ሜትር የሚረዝመው ይህ ቅጥር ዛሬም ድረስ ጸንቶ ቆሞ የከተማዋን ታሪክና ማንነት ይጠብቃል። ጀጎል ሐረርን ከሌላው ዓለም የሚለይ የድንጋይ መስመር ብቻ ሳይሆን ወደ ሌላ ዘመን የሚወስድ መተላለፊያም ነው። ቅጥሩ ወደ ከተማዋ የሚያስገቡ 5 ዋና ዋና በሮች አሉት። እያንዳንዱ በር የራሱ የሆነ ስያሜ፣ ታሪክና ምስጢር አለው። ለምሳሌ ሸዋበር ወደ መሃል ኢትዮጵያ የሚያቀናው መንገድ መነሻ ሲሆን፣ ኤረር በር ደግሞ ወደ ኤረር ወንዝ ሸለቆ ይወስዳል። እነዚህ በሮች በቀን ለንግድና ለእንቅስቃሴ ክፍት ሆነው ሲውሉ፣ በሌሊት ደግሞ የከተማዋን ሰላምና ደህንነት ለመጠበቅ ይዘጋሉ። በዚህ በሮች አልፈው ወደ ጀጎል ሲገቡ የሚያዩት ፍጹም የተለየ ዓለም ውስጥ ነው። የዘመናዊ ከተሞች ግርግር፣ ጫጫታ ቦታ የለውም። መንገዶቹ ጠባብና ጠመዝማዛ ናቸው። ሆን ተብሎ የጠላትን ግስጋሴ ለማዘግየትና ግራ ለመጋባት የተሰሩ ይመስላሉ። በእነዚህም መንገዶች ላይ ሲራመዱ የጊዜ ማሽን ውስጥ ገብተው ወደ ኋላ የተጓዙ ያህል ይሰማል። በዚህች በድንጋይ በታጠረች ዓለም እምነት የህይወት የልብ ምት ነው። በጀጎል ውስጥ ብቻ ከ82 በላይ ጥንታዊ መስጊዶች ይገኛሉ። አንዳንዶቹ የተገነቡት ከ10ኛው ክፍለ ዘመን ጀምሮ እንደሆነ ይታመናል። ከነዚህም መካከል አልጃሚ መስጊድ ትልቁና ዋነኛው ሲሆን የከተማዋ የእስልምና ህይወት ማዕከል ነው። ከዚህም በተጨማሪ ስፍር ቁጥር የሌላቸው በአምስቱ የሶላት ወቅቶች የጸሎት ጥሪ ወይም አዛን በተለያዩ መስጊዶች ላይ በአንድ ላይ ሲስተጋባ ከተማዋ በሙሉ ትደምቃለች። ይህ ነው ሐረርን የፍቅር ከተማ የሚለውን ስያሜ እንድታገኝ ያደረጋት። የጀጎል ቅጥር የጠበቀው የድንጋይ ከተማን ብቻ ሳይሆን የሚተነፍስን ሕያው የሆነን እምነትም ጭምር ነው። እያንዳንዱ የጀጎል ጥግ የራሱ የሆነ ታሪክ ይተርካል። የሱልጣኖችን፣ የነጋዴዎችንና የተራውን ህዝብ ታሪክ። በጀጎል ውስጥ መመላለስ በታሪክ ገጾች ላይ እንደ መራመድ ይቆጠራል። የሐረርን እውነተኛ ውበትና ምስጢር ለመረዳት በጠባብ መንገዶቿ ላይ ከመመላለስ አልፎ ወደ ሐረሪ ቤቶች ውስጣዊ ዓለም ዘልቆ መግባት የግድ ነው። የሐረር ቤት ዝም ብሎ በአፈርና በድንጋይ የተሰራ የመኖሪያ ቦታ አይደለም። የቤተሰቡን ታሪክ፣ ባህል፣ ማዕረግና ክብር የሚናገር ሕያው ማህደር ነው። የቤቱ እያንዳንዱ ጥግ፣ እያንዳንዱ ጌጥ የራሱ የሆነ ትርጉምና ታሪክ አለው። ከውጪ ሲታዩ ቤቶቹ ብዙም አይለያዩ፣ ነገር ግን በሩን አልፈው ወደ ውስጥ ሲገቡ የሚያገኙት ፍጹም የተለየና በቀለማት ያሸበረቀ ቤት ነው። የቤቱ ዋና ክፍል በልዩ ዲዛይን የተሰራ ነው። ይህ ክፍል ጊዲርጋር ይባላል። እዚህ ላይ ነው የቤቱ ትልቁ ምስጢር የሚገለጠው። የጊዲርጋል ወለል ነደባ በሚሉ እርከኖች የተከፋፈለ ነው።
እነዚህም ዝም ብለው እርከኖች ሳይሆኑ የማህበራዊ መዋቅር መገለጫዎች ናቸው። ትልቁና ከፍ ብሎ የሚገኘው እርከን ጊዲር ነደባ ይባላል። ይህ ቦታ ለቤቱ አባወራ፣ ለቤተሰቡ ሽማግሌዎችና ለክብር እንግዶች ብቻ የተፈቀደ ነው። እዚህ መቀመጥ በራሱ ትልቅ ክብርን ያመለክታል። ከሱ ዝቅ ብለው የሚገኙት ሌሎች ነደባዎች ደግሞ እንደየእንግዳው ማዕረግና ከቤተሰቡ ጋር ባለው ቅርበት መሰረት የመቀመጫ ቦታን ይወስናሉ። ይህ ዲዛይን ሀረሮች ለማህበራዊ ስርዓትና ለክብር የሚሰጡትን ትልቅ ቦታ ያሳያል። የቤቱን ግድግዳዎች ስንመለከት ደግሞ ግድግዳዎቹ በሙሉ ሞጋድ በሚባሉ በቀለማት ያሸበረቁና በእጅ የተሰሩ የሳር ቅርጫቶች ያጌጡ ናቸው። እነዚህ ሞጋዶች የተለያዩ መጠንና ቅርጽ አላቸው። አንዳንድ ቤቶች እስከ 300 የሚደርሱ ሞጋዶችን በግድግዳቸው ላይ ይሰቅላሉ። እነዚህ ቅርጫቶች የቤቱ እመቤት የሥራዋ ችሎታ፣ ጥበብና የቤቱን ድምቀት የሚያሳዩ ምልክቶች ናቸው። አንዲት ሀረራዊት ሴት ለትዳር ስትዘጋጅ ከምታዘጋጃቸው ጥሎሾች መካከል እነዚህ ሞጋዶች ዋነኞቹ ናቸው። የሞጋዶቹ ብዛትና ጥራት የሴቷን ትጋትና ለቤቷ ያላትን ፍቅር ይመሰክራል። ከዚህም በተጨማሪ በግድግዳው ላይ ለተለያዩ ዕቃዎች ማስቀመጫነት የሚያገለግሉ በግድግዳ ውስጥ የተሰሩ ክፍተቶች ይገኛሉ። እነዚህ ክፍተቶች እንደ ቁርአን መጻሕፍት፣ የሸክላ ዕቃዎችና ሌሎች ውድ ንብረቶችን ለማስቀመጥ ያገለግላሉ። ከታሪካዊ ቅጥሯና ከባህላዊ ቤቶቿ ባሻገር የሀረር እውነተኛ ውበት የሚገለጠው በየዕለት የህይወት እንቅስቃሴዋ ውስጥ ነው። የከተማዋ የልብ ምት የሚለካው በሁለት ቁልፍ ነገሮች ነው፤ በቡናዋ መዓዛ እና በገበያዎቿ ግርግር። የሀረር ስም ሲነሳ ከአእምሮ የማይጠፋው ልዩ መዓዛና ጣዕም ያለው ቡናዋ ነው። ቡና የከተማዋ ኢኮኖሚ፣ የደም ስር፣ የማህበራዊ ህይወቷ ማዕከልና የባህሏ መገለጫ ነው። የሀረር ቡና በዓለም አቀፍ ደረጃ በልዩ ጣዕሙ ይታወቃል። ፀሐያማ በሆኑት የሀረርጌ ደጋማ ቦታዎች ላይ የሚበቅለው ይህ ቡና በልዩ እንክብካቤ ተለቅሞና በባህላዊ መንገድ ተዘጋጅቶ ለዓለም ይቀርባል። በሀረር ከተማ ውስጥ የቡና ስነ ስርዓት የየዕለት ህይወት አካል ነው። ቤተሰብ ለመሰብሰብ፣ ወዳጆች ወግ ለመጀመር፣ ለእንግዶችም አክብሮታቸውን ለመግለጽ ቡናን እንደ ምክንያት ይጠቀማሉ። የቡናዋ መዓዛ ከጠዋት ጀምሮ እስከ ማታ ድረስ የከተማዋን አየር ይሞላዋል። የሀረር የህይወት ሙቀት ይበልጥ ጎልቶ የሚሰማው በሀረር ገበያዎች ውስጥ ነው። የሀረር ገበያዎች የባህል ውህደት መድረኮች ናቸው። ከተለያዩ አካባቢዎች የመጡ ነጋዴዎችና ገበያተኞች ከጀጎል ቅጥር ውስጥና ከውጪ ተገናኝተው የከተማዋን ኢኮኖሚ ያንቀሳቅሳሉ። በሀረር ውስጥ ብዙ ገበያዎች ቢኖሩም በዋናነት የክርስቲያን ገበያ እና የሙስሊም ገበያ በመባል የሚታወቁት ስፍራዎች የከተማዋን የንግድ እንቅስቃሴ ይመራሉ። እነዚህ ስያሜዎች በታሪክ የነበረውን የሥራ ክፍፍል የሚያሳዩ ቢሆንም ዛሬ ላይ ግን የሁለቱም እምነት ተከታዮች በሁለቱም ገበያዎች ላይ በነፃነት ይሸጣሉ፣ ይገዛሉ። በእነዚህ ገበያዎች ውስጥ ስትዘዋወሩ የሀረርን እውነተኛ ህይወት ትመለከታላችሁ። የቅመማ ቅመም መዓዛ አፍንጫችሁን ይሞላዋል። በቀለማት ያሸበረቁ የሀረራዊ ባህላዊ አልባሳት፣ የእጅ ሥራ ውጤቶችና የብር ጌጣጌጦች ዓይንን ይማርካሉ። ነጋዴዎቹ ምርታቸውን ለማስተዋወቅ የሚፈጥሩት ጩኸት ከገበያተኞች ድርድር ጋር ተቀላቅሎ ለከተማዋ ልዩ የሆነ ሕያው ዜማ ይፈጥራል። ከዚህ ገበያ ላይ የሀረርን ቡና፣ የተለያዩ የቅመማ ቅመም አይነቶችን፣ ትኩስ አትክልቶችና ፍራፍሬዎችን እንዲሁም እንደ ሁልበት መረቅ እና ሱቱታ ያሉ የሀረሪ ባህላዊ ምግቦችን ለማዘጋጀት የሚያስፈልጉ ግብአቶችን ታገኛላችሁ። ከዝነኛው ገጣሚ አርተር ሪምቦ የንግድ ጀብዱ እስከ ጅብ አውራዎቹ አስገራሚ ትዕይንት፣ ከጥንታዊ መስጊዶች የጸሎት ጥሪ እስከ ቀለማማ የሀረሪ ቤቶች ውስጣዊ ውበት፣ ሀረር በታሪክ በእምነት በልዩ የሰው ልጅ መስተጋብር የተሸመነች ድንቅ ጥበብ ናት። ነገር ግን ከነዚህ ሁሉ መስህቦች በላይ የሀረር ትልቁና እውነተኛው ሚስጥር የሚገኘው በድንጋይ ቅጥሯ ውስጥ ሳይሆን በህዝቦቿ ልብ ውስጥ ነው። የሰላም ከተማ የሚለው ስያሜዋ ዝም ብሎ የተሰጣት መጠሪያ አይደለም፣ ይልቁንም ለዘመናት በተግባር የተኖረ እውነታ ነው። ሀረር በአንድ ወቅት ራሷን የቻለች የእስልምና አስተዳደር የነበረች ሲሆን በኋላም የኢትዮጵያ አካል ሆናለች።
በዚህ የረጅም ጊዜ ታሪክ ውስጥ የተለያዩ ለውጦችን አስተናግዳለች። ነገር ግን በእነዚህ ሁሉ ለውጦች ውስጥ የጠበቀችው አንድ ትልቅ ሀብት አለ፤ የመቻቻልና የአብሮ መኖር ባህሏ። በጀጎል ጠባብ መንገዶች ላይ ሀረሮች፣ ኦሮሞዎች፣ አማራዎችና ሶማሌዎች ጎን ለጎን ይኖራሉ። ሙስሊሞችና ክርስቲያኖች የጋራ ገበያ ይጋራሉ። በደስታና በሐዘን ጊዜ አብረው ይቆማሉ። የክርስቲያን ገበያና የሙስሊም ገበያ የሚሉ ስያሜዎች ዛሬ ላይ የታሪክ ማስታወሻ ሆነው እንጂ የህዝቡን መለያየት አያሳዩም። የአንዱ እምነት በዓል ሲከበር የሌላው እምነት ተከታይ አክብሮቱንና ደስታውን ይገልጻል። ይህ በብዙ ዓለም ክፍሎች በቀላሉ የማይገኝ ውድ ማህበራዊ ሀብት ነው። የከተማዋ ዲዛይን እንኳን ይህንን የአብሮ መኖር ባህል የሚያበረታታ ይመስላል። ቤቶቹ ተቀራርበው የተሰሩ ናቸው። የሰፈር ሰዎች እንደ አንድ ቤተሰብ እንዲኖሩ ያደርጋል። ልጆች በጋራ ሜዳዎች ላይ ይጫወታሉ። ሴቶች በቡና ስነ ስርዓት ላይ ወጋቸውን ይጀምራሉ። ወንዶች ደግሞ በየመስጊዱና በየቤተክርስቲያኑ አቅራቢያ ተሰብስበው ያወጋሉ። በአንድ ወቅት ዝነኛው እንግሊዛዊ ተጓዥ ሪቻርድ በርተን ሀረርን ሲገልጻት በምስራቅ አፍሪካ የንግድና የእውቀት ብርሃን ብሏት ነበር። ዛሬም ሀረር የጥንቱን ብርሃኗን ሳታጣ ትልቁን የሰላም ብርሃን እያበራች ትገኛለች። ውድ ተከታታዮቻችን ለዛሬ አዘጋጅተን ያቀረብንላችሁ የሀረር ታሪክ ይህንን ይመስላል። ቪዲዮአችንን ከወደዳችሁት ላይክ፣ ሼር እንዲሁም ቻናላችንን ሰብስክራይብ በማድረግ ሌሎች አዳዲስ ቪዲዮዎች ስንለቅ እንዲደርሳችሁ ቻናላችንን ሰብስክራይብ እያደረጉ ይቆዩን።